ናዝራዊ ይባል ዘንድ ናዝሬት ገባ የሚለውን ጥቅስ በነቢያት ተነገረ የሚለውን ማንም አያመጣላችሁ። ይሄ የቤት ስራ ይሁን የፈለጋችሁ ተሰው ይሁን አጠይቁ። ኦርቶዶክሶች ምን ነው ጥያቄ ምን ጠይቁት? ክርስቶስ ናዝራዊ ይባል ዘንድ ገባ። ናዝሬት በማን ተነገረ? በነቢያት የተነገረው ምን ይሆን ዘንድ ይፈጸም ዘንድ ነቢያት የተናገሩት የት ነው ብላችሁ ጠይቁ። ማንም መልስ አይሰጣችሁ። ስንዱ የሆነች ኦርቶዶክሳዊት አማናዊት ቤተክርስቲያናችን ብቻ ለዚህ መልስ አላት። ክብርና ምስጋና ለስሙ ይድረስ። ናዝራዊ ኢየሱስ የናዝሬቱ ኢየሱስ ያለው በማን ምክንያት ነው ካላችሁ በድንግል ማርያም ምክንያት ነው። ምክንያቱም እሷ የናዝሬቷ ማርያም ስለሆነች የናዝሬቷ ማርያም ስለሆነች በእሷ ምክንያት ናዝሬት ስለምትኖር የናዝሬቱ ኢየሱስ ተብሎ ተጠራ። ምስጋና ክብር ብቻውን ለሆነ አምላክ ለኢየሱስ ክርስቶስ ይድረሰው። ይሄን ኮክ መንፈሳዊ አለት ማን ነበር? ክርስቶስ ነበር። ይህን ታውቁ ዘንድ እወዳለሁ። አሁን በአማርኛው የተጻፈውን ላንብብ። ጥቅሱን የምታገኙት አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 5 ነው። አንደኛ ቆሮንቶስ ምዕራፍ 10 ከ1 እስከ 5። መንፈስ ቅዱስ በእኔም በእናንተም ላይ ይደር። ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ። ሁሉም በባህር መካከል አለፉ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ያን መንፈሳዊ መጠጥ ጠጡ። ሁሉም ያን መንፈሳዊ መብል በሉ። ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋል። ያም አለት ክርስቶስ ነበረ። ያም አለት ክርስቶስ ነበረ።